በጌታ ስም ልለምናችሁ የእግዚአብሔርን ቃል አንድ ቦታ አነባለሁ። በእውነት በዚህ ቃል ትለወጣላችሁ። በእውነት እችን ቃል ስትሰሙ ትለወጣላችሁ፣ ትቀየራላችሁ። አልነቃነቅም ያለው ነገር ይነቃነቃል፣ ስፍራውን ይለቃል። ለምን? እሱን ስላስቀደም። ስለዚህ እስኪ የእግዚአብሔርን ቃል እናነብ። በመክብብ መጽሐፍ በምዕራፍ 12 ላይ እንዲህ የሚል ቃል ነበር። ምን ይላል ካላችሁ ንጉሱ ሶሎሞን ምንድነው አለ? በጉርምስና ወራት ፈጣሪን አስብ አለ። አያችሁ፣ ፈጣሪን አስብ። ምን ሰዓት? በጉርምስና ወራት ፈጣሪን አስብ ነው አለ። ለምንድን ነው እንደዚህ ያለ ንጉሱ ሶሎሞን? ለምንድን ነው እንደዚህ ብሎ ጠበቅ አድርጎ ተናገረ? ንጉሱ ሶሎሞን ብዙ ምን ባለ ሀብት ነው፣ ንጉስ ነው፣ ብዙ ዘመን የኖረ ሰው ነው፣ ብዙ ሚስቶች ያለው ሰው ነው፣ በብዙ ነገር የታወቀ ነው፣ ከነገስታት በላይ የሆነ ትልቅ ሰው ነው፣ ብዙ ሀብት ያለ ሰው ነው፣ በሀገሪቷ የታወቀ ንጉስ ነው። ለምንድን ነው ይህስ ንጉሱ እንደዚህ ያለ? እንደ እኔ እድሜያችሁ ካለፈ በኋላ ፈጣሪን እንዳታስቡ እኮ ነው። ምን ማለት ፈልጎ ነው? በጊዜ በጉርምስናዬ ወራት ፈጣሪን አስብ አለ። በምትሮጥበት ሰዓት፣ በምትሄድበት ሰዓት፣ ቀን ሳለ ፀሐይ ሳለ ምን አድርግ? ፈጣሪን አስብ አለ። ስለዚህ ይህ መልእክት ዛሬ ለአንተና ለእኔ ምንድን ነው? ትልቅ መልእክት ነው። ማድረግ የሚገባን ነገር ዛሬ ማድረግ አለብን። በጉርምስናችን ወራት እየሮጠን ባለንበት ሰዓት፣ ብዙ ነገር እያደረገን ባለንበት ሰዓት ፈጣሪን ማወቅ ያስፈልገናል። እሱን ማሰብ ያስፈልገናል። ነገ እሱን በሱ ፊት መቆም ማንችልበት ሰዓት አለ። ጨለማ አለ፣ መከራ አለ። ያኔ እሱን መጥራት አንችልም። ስለዚህ ዛሬ ቀን ሳለ ፈጣሪን ማሰብ ያስፈልገናል። ወገኖቼ ቆም ብለን እናስብ። እስኪ ቆም ብለን እናስብ። የት ጋ ነው የቆምኩት? የት ጋ ነው እኔ ያለሁት? የት ጋ ነው? በቃ አካሄዴ እንዴት ነው? እግዚአብሔር አለ ከኔ ጋራ? እሱን እያወቅኩ ነው? ፈጣሪን እያሰብኩ ነው? ማለዳዬን እሱን እያስቀደምኩ ነው? ውሎዬን እሱን እያስቀደምኩ ነው ብለን እስኪ እናስብ። እሱን ስናስቀድም ነገርዮቻችን ይለወጣል። እንደውም በዮሐንስ ወንጌል በምዕራፍ 9 ላይ በቁጥር 4 ላይ እንዲህ የሚል ቃል ነበር ኢየሱስ ክርስቶስ የተናገረው። ቀን ሳለ የላከኝን ስራ ሊያደርግ ዘንድ ይገባኛል አለ። ማንም ሊሰራ ማይችልበት ሌሊት ትመጣለች ነው አለ። አያችሁ፣ ቀን ሳለ የላከኝን ማድረግ ይገባኛል፣ ሊሰራ ይገባኛል አለ። ዛሬ አንተና እኔ ደግሞ ቀን ሳለ በእግዚአብሔር ፊት ንስሐ መግባት የምንችልበት ሰዓት ነው። በእግዚአብሔር ፊት ስትኖር፣ እሱን ስታስቀድም፣ ከሱ ጋር ስትታረቅ፣ ለአንተ የሚያስፈልግህን ነገር እግዚአብሔር እንደሚያዘጋጅ ቃሉ ይናገራል። ቀን ሳለ ማድረግ የሚገባን ነገር እናድርግ። ቀን ሳለ መስራት የሚገባን ነገር እናድርግ። እሱን መፈለግ በምንችልበት ሰዓት እሱን እንፈልግ። ስንፈልግ እሱ ይፈለጋል። ስታንኳኩ በርን ይከፍታል። ማንን? ኢየሱስን ስትፈልግ። ዘመድ ብትፈልግ ዘመድ ጥሎ ይሄዳል። ብርን ብታከማችን ብር ያልቃል። ቤት ብሰራ ቤቱ ያረጃል። ግን የእግዚአብሔርን ቃል ስትፈልግ ጸንቶ ለዘላለም ይኖራል። ጠላት ይወድቃል ብሎ ስጠብቅ፣ ትሞታለ ብሎ ስጠብቅ፣ እድሜ ላይ እድሜን እየጨመረ ይሄዳል። ስለዚህ ዛሬ ቀን ማድረግ የሚገባን ነገር እናድርግ። ንስሐ ያስፈልገናል። ዛሬ ንስሐ እንግባ። ዛሬ በይቅርታ እንቁም። ዛሬ በፍቅር እንኑር። በፍቅር እንኑር። በአንድነት በእግዚአብሔር ፊት እንኑር። ዛሬ በመካከላችን ውስጥ ፍቅር የለም። የአምልኮ መልክ አለን፣ የስብከት መልክ አለን፣ የጸሎት መልክ አለን፣ ግን ውስጣችን ሰላም የለም። ሐዋርያው ጳውሎስ ለጢሞቴዎስ የተነገረው ነገር አምልኮ መልክ አላቸው፣ ግን በውስጣቸው ኃይል የለም። ለምን ካላችሁ
አምልኮ መልቃለን፣ የስብከት መልቃለን። እርስ በራሳችን በውስጣችን ተራርቀናል። ፍቅር የለንም። በመንፈስ የሚመራ የለም። እግዚአብሔር ከዚህ መንገድ እግዚአብሔር ይሰውረን። ቀን ሳለ ከእግዚአብሔር ጋር እንታረቅ። ቀን ሳለ እሱን እናስቀድም። ቀን ሳለ በይቅርታ በሱ ፊት እንኑር። ስኬታማ የምንሆነው ዛሬ ነው። በአገልግሎታችን ፍሬያማ የምንሆነው ያኔ ነው። ዝም ብለን መኖር አይደለም። ኤካሌ ሰባኪ ነው ማለት አይደለም። ኤካሌ ዲያቆን ነው ማለት አይደለም። ኤካሌ ፓስተር ነው ማለት አይደለም። እግዚአብሔር አስቀድሞ ስብከትን ሳይሆን ልብህን ነው የሚያየው። በዘፍጥረት መጽሐፍ ሄዳችሁ ስታነቡ ስለ ሁለት ወንድሞች በእግዚአብሔር ፊት መሥዋዕትን ያቀረቡ፣ አንዱ ከልብ የሆነው መሥዋዕት ነው ያቀረበው፣ አንዱ ዝም ብሎ ኤካሌ እንዳቀረባን ብሎ ነው ያቀረበው። ስለዚህ ዛሬም ይቺ ዓለም አስቀድሜ ያንተን ልብ ነው የሚታየው። እግዚአብሔርን አስቀድሞ ያንተን ልብ ነው የሚያየው። ስለዚህ የጌታን ስም ከንቱ ባንጠራ ጥሩ ነው። በከንቱ አንጥራ። አስቀድሜን ከሱ ጋር ማድረግ የሚገባን ቀን ሳለ እናድርግ። የሚገርም ነገር በትንቢተ ኢሳይያስ በምዕራፍ 40 ላይ እንዲህ የሚል ቃል ነበር። በ40 ላይ ሕዝቤ የተቀጠረበት ወይም የለፈበት ዘመናት ይበቃል፣ አሁን ሕዝቤን አጽናኑት ነው አለ። አጽናኑት። ጎባጣ የሆነውን ሁሉ ምን ሆነ ይስተካከል፣ ሕዝቤን እኔ አጽናናለሁ አለ እግዚአብሔር። ስለዚህ ዛሬ እግዚአብሔር አንተን እንዲያጽናና የምትፈልግ ከሆነ ዛሬውኑ ማድረግ የሚገባን አድርግ። ትንቢትን አትፈልግ። ትንቢት አያድንህም። ራሲ ጸልይ። ራሲ በእግዚአብሔር ፊት ተንበርካክ። እግዚአብሔር ታሪክን ይለውጣል። የራሴን በር የምትከፍተው ራሴ ነው። የራሴን በር የምትዘጋው ራሴ ነው። ማንም የኔን በር መጥቶ አይከፍትም። አም ሹር አም ቴል ዩ። ስለዚህ ዛሬ ቀን ሳለ በርህን ክፈት። ጎባጣ የሆነው ይስተካከል። መንገድ ሁሉ በረሃ ሁሉ ምን ይስተካከል። እኔ ሕዝቤን አጽናናለሁ አለ ከ40 ዓመት በኋላ። ስለዚህ ዛሬ ቀልድ መስላችኋል? ቀን ሳለ እግዚአብሔርን ስራ እንስራ። ከእግዚአብሔር ፊት እንቁም፣ እንታረቅ። ፓስተርነትን ቶ፣ ዲያቆንነትን ቶ፣ ዝማሬ ምናምን የምትለውን ቶ አድርግ። እሱንም መልካም ነው። እያደረክም ባደረክበት ቦታ መገኘት አለበት። ሰባኪ ከሆን በሰባኪነት ቦታ ላይ ጸንተ መቆም አለበት። ዘማሪ ከሆን በዝማሪ ላይ ጸንተ መቆም አለበት። የምታገለግለው በማ እንደሆነ ወንበሬን አስተካክል። ካለበለዛ ከንቱን አገልግሎቴ ከንቱ እንዳይሆን፣ ህይወቴ ከንቱ እንዳይሆን እግዚአብሔር አምላክ ይባርካችሁ። በዚህ ቃል እንድትባረኩ፣ በዚህ ቃል ሰምታችሁ እንድትባረኩ ሙሉ እምነት አለኝ። ከተመቻችሁ ለሌሎችም ሼር እያረጋችሁ፣ ለወዳጅም ለዘመድም ሼር እያረጋችሁ አዳርሳችሁ ተባረኩ እላችኋለሁ። መልካም ጊዜ ይሁንላችሁ።